ብዙ ጊዜ ለመለወጥ ስናስብ መዘናጋቶች ምናምን ይኖራሉ። የሆነ ዛሬ ሞቲቬት ሆኜ በቃ የሆነ ስራ መስራት አለብኝ ብዬ አስባለሁ አይደል? ግን ደግሞ መልሼ ወደኋላ የሚጎትተኝ ነገሮች መኖር አያስፈልግም። በቃ መዘናጋት ቁም ነገር ብሎ በጠዋት ስኬጁል አውጥተን ዛሬ ምንድን ነው መስራት የምፈልገው፣ ዛሬ ምን ብሰራ ለነገ መነሻ ወይም ደግሞ መሰረት ይሆነኛል የሚለውን ነገር ማሰብ መቻል አለብን። ምክንያቱም ዛሬ ያልጀመረው ነገር ነገ ጀምረዋለሁ፣ ከነገ ወዲያ ጀምረዋለሁ እያልን ኖርማል ያ ስራ ሳንሰራው ሳንጀምረውም ይቀርና ነገ ደግሞ ሌሎች እቅዶችን ለማውጣት የምንሄድበት መንገድ ሊደብረን ይችላል። ምክንያቱም አናደርገውማ፣ ያንንም ሳናደርግ አይተናል፣ አልፏል ያ ጊዜ። አሁንም ደግሞ ሌላ እቅድ እናወጣለን፣ ግን ተግባር ላይ ዜሮ። ያ ደግሞ ለቀጣይ ብዙ ነገራችንን እያበላሽ ይሄዳል። ምክንያቱም ዛሬ ያልሰራነውን ነገር ዛሬ ያስቀመጥነውን ነገር ነገ ላይ እንጠቀማለን እንሰራለን የሚል እምነት ሊኖር አይችልም። ምክንያቱም ባየኸው ልክ ነው ሞቲቬት እየሆንክ የምትመጣው። የሆነች ነገር ስትሰራ፣ የሆነች እድገት ስታይ፣ የሆነ ለውጥ ስታይ እዛ ነገር ላይ ነው ሞር ፎከስ እያደረግ እየጨመርክ እያሻሻልክ የምትሄደው። ስለዛ መጀመሪያ ከትንሽ ነው መነሳት ያለብን። ያቺ ትንሽ ስኬታችን ነገ ላይ ሞር እያነሳሳን ሊሄድ የሚችለው። ስለዛ የስራ ትንሽ የለው ትንሽ ነው ሲጀምር። ቢዝነስ ከትንሽ ነው የሚጀምረው። ከአንዳንድ መኪና ኤክስፖርት የጀመረ የለም። የህንፃ ግንባታ፣ የተለያዩ አይነት የማሽነሪ ይህ መንገድ ስራ የምትወጥ አይነት ስራዎች በአንድ ጊዜ ሊጀመር አይችሉም። ከሰፈር ለምሳሌ አሁን ወደ መንገድ ስራ፣ ወደ ቤቶች፣ ወደ ሪስቴቶች ግንባታ ሰው በአንድ አይመጣም። መጀመሪያ የመንደር ቤቶች በኮንትራት ይወሰዳል። በኮንትራት እየሰራ ሰው እያወቀ አቅምህም እየዳበረ ሲመጣ ነገ ትልቅ ሪስቴት ባለቤት እንደምናያቸው የትላልቅ ኦርጋናይዜሽኖች፣ ድርጅቶች ባለቤት የማንሆንበት ምንም አይነት ምክንያት የለም። ስለዛ እኛ ስራዎች ሳንንቅ ከትንሽ ተነስተን ስራዎችን ለመስራት መሞከር አለብን ብዬ አስባለሁ።